ብሎግ ይላቸዋል። ያው ዛሬ ጸሎተ ሐሙስ ምሴተ ሐሙስ ከግቢ ልጆች ጋር ልናሳልፍ ነው። ሰዓቱ በጣም ረፍዶብኛል። ነገር ግን ግቢ ጉባኤያችን ላይ አሪፍ የሆነ ፕሮግራም ተዘጋጅቷልና ሰው ወደዛ እየሄድኩ ነው። ደግሞ በጣም ንፋስ አለ የሚገርማችሁ ማለት ነው። ያው ሊጥለኝ ነው ከነ መኪናዬ ማለት ነው። እችለት ማለትም የሕማማት አራተኛ ቀን በቤተክርስቲያናችን አስተምሮ ብዙ ስያሜዎች ያላት ሲሆን እንደዚህ ጸሎተ ሐሙስ፣ ምሴተ ሐሙስ፣ ጽበተ እግር እንደገናም ደግሞ መስዋዕተ ሐሙስና የሚስጥር ቀን በመባልም ትታወቃለች። ይህችለት ምሴተ ሐሙስ ማለት የሐሙስ ምሽት ማለት ነው። ጽበተ እግር ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 4 ላይ ተጽፎ እንደምናገኘው በአልዓዛር ቤት ገብቶ የሐዋርያቶችን እግር በዛ እንዳጠበ በመጽሐፍ ቅዱስም ይነገራል። እንደዚሁም ጌታችን እንደዚህ ይላል፣ እኔ ጌታና መምህር ስሆን እናንተን እግር ካጠብኩ እናንተም ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባቸዋል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትና ያስተማረበት ይህች ዕለት ነች ማለት ነው። እንደገናም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ተገልጾ እንደምናገኘው ዳቦውን አንስቶ ይህ ለአዲስ ኪዳን በመስቀል ላይ የሚቆረሰው ስጋዬ ነው ከዚህ ብሎ፣ እንደገናም ደግሞ ወይኑን አንስቶ ይህ ለአዲስ ኪዳን በመስቀል ላይ የሚፈሰው ደሜ ይሄ ነው ከዚህም ጠጡ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተክርስቲያናችን አምስቱ አዕማደ ምስጢራት ላይ ምስጢረ ቁርባን ብለን የምንማረውን ያንን የመሰረተበት ያንን የጀመረበት ያስተማረበት ይህቺ ዕለት ነች ማለት ነው። እንደገናም ደግሞ መስዋዕት ሐሙስን በመባል ትታወቃለች። መስዋዕት ሐሙስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በፊት በኦሪቱ ማለት ነው መስዋዕት የነበረው በግ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ራሱን አሳልፎ ለመስቀል በመስጠት መስዋዕት የሆነባት የተሰጠባት ቀን ነችና ይቺ ዕለት መስዋዕተ ሐሙስም በመባል ትታወቃለች። እንደገናም ደግሞ ጸሎተ ሐሙስም በመባል ትታወቃለች። ይቺ ዕለት ማለትም የአብይ ጾም ሕማማት የአራተኛ ቀኑ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ ላቡ ጠፍ እስከሚል እስከ ደም እስከሚሆን ድረስ ላቡ እንደ ጠፍ ብሎ እንደ ደም እስከሚፈስ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸልዩ ብሎ ጸሎትን ያስተማረባት ጸሎትን ጸልዩ ያለባት ይህቺ ዕለት ነች ማለት ነው። ከዚህች ዕለት ረድኤት በረከትን ጌታችን መድኃኒታችን ኢየሱስ ክርስቶስ ያሳትፈን። ቅዱስ ጴጥሮስ ለኔ ግማት ነው የትህትና ድርሻ የሚገባው ጉረስ እየበላ ንጉሥ ቴርሶ
በዚህች ዕለት የምንመገበው ጉልባን አስተምህሮቱ እናቶቻችን ጉልባንን ከባቄላና ከስንዴ ወይም ከተፈተገ ገብስ አዘጋጅተው ያበሉናል። ይህም ምሳሌነት እስራኤላውያን ከግብፅ ባርነት ከፈርዖን እጅ ነፃ ለመውጣት በፍጥነት ይጓዙ ስለነበረ እንጀራን አብኩተው ጋግረው አይመገቡም ነበረ። የሚመገቡትም የነበረው ንፍሮን ነበርና እኛም በዚህ ዕለት እናቶቻችን ሰርተው የሚሰጡንን ንፍሮ በመመገብ እነሱ እናስባቸዋለን ማለት ነው። እናቶቻችን ጉልባን በሚሰሩበት ሰዓት በውስጡ ጨውን በዛ አድርገው ይጨምሩበታል። ይህም ጨው በባህሪው ውሃ የሚያስጠማ ነውና ይህን በምንበላው ሰዓት ውሃ ስንጠማ ክርስቶስ በመስቀል ላይ ሆኖ የተጠማውን ውሃ ጥም በማሰብ ነው ማለት ነው። መልካም ጊዜ። በሌላ ቭሎግ እንገናኛለን።